ጊዜው ካፊያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ እያለ ና ቶሎ ምንም ሕፃን ብሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ተማር ልጄ መሰረት ይባላል ከአንታንድ ቀበሌ ጓሳ ጥብቅ ስፍራ አካባቢ ነው የመጣሁት። በፊት በጋይድ ስሰራ ነበርና በዚህ ፕሮጀክት አማካኝነት አሁን ግን በጊዜው ወቅቱ አማካኝነት ይኸው የምታየኝ ዛሬ እዚህ መጥቼ በኬኬኤስ ፕሮጀክት ደጋፊነት አንጣር ጣርማበር ከሚባል አካባቢ አሰልጣኞች በማምጣት ይህንን የምታየውን የቤጥበብ ስራ እየሰራው ነው። መጀመሪያ የሰራሁት ኮፍያ ነው፣ ይሄ ከላይ ያደረኩት። በመቀጠል ደግሞ ይሄ ባርኔጣ ይባላል። ከታች ትንሽ ጠርዝ ያለው ከፈፍ ያለው ነው፣ እንደምታየው ነው እየሰራሁ ይገኛል። ነገር ግን እኔ አሁን ይሄ ስራ መጀመሩ በጣም ደስ ብሎኛል። ምክንያቱም የግብርና ስራን እየሰራሁ ነበር። ከዛ ተጨማሪ የገቢ ምንጭ ይሆናል ብዬ አስባለሁ። በትርፍ ሰዓቴ ይህንን እየሰራሁ ተጨማሪ የገቢ ምንጭ አገኛለሁ ብዬ አስባለሁ። ከዚህ በተጨማሪ ግን ከጣርማበር መጥተው ሊያሰልጡኝ የቻሉ አሰልጣኞች ከልብ አመሰግናለሁ። ከዛም ይሄ ጓሳ ኬኬኤስ የሚባል ፕሮጀክት እጅግ ይህንን ሙያ ታሳቢነት አድርጎ ይህን ስራ እንድንሰራና ተጨማሪ ገቢ ምንጭ እንድናገኝ በማድረጉ ከልብ አመሰግናለሁ።